ዛሬ ወደ ዋናው ርዕስ ከመግባቴ በፊት አንድ አስፈላጊ ነገር መናገር እፈልጋለሁ። በ50 ሺህ ብር ኤክስፖርት መጀመር ይቻላል ወይ በሚል ባለፈው በሰራሁላችሁ ቪዲዮ ላይ የሰጣችሁኝን አስተያየቶች በሙሉ አንብቤያለሁ። አበረታችሁትንም እንዲሁም የነቀፈ አስተያየቶችን አይቻለሁ። ሁላችሁም ለሰጣችሁኝ ኮሜንት ወይም አስተያየት ከልብ አመሰግናለሁ። ይህን ቪዲዮ በ8 ፓርት ወይም ክፍል ነው ያቀርብኩላችሁ። ምናልባት አንድ ክፍል ብቻ ያያችሁ ሰዎች ካላችሁ የቀሩትን ክፍሎች እንድታዩቸው አበረታታችኋለሁ። በተረፈ ይህ ቻናል የደጋፊዎች ማሰባሰቢያ ወይም ደግሞ ፋን ክለብ አይደለም፣ የምንማማርበት የመማሪያ ቦታ ነው። እዚህ ጋር ሀሳቦችን እንሞግታለን፣ ዲቤት እናደርጋለን፣ በግልጽ እንከራከራለን፣ ስህተትም ሲኖር ደግሞ እንተራረማለን። ስዊት ቶክ እና ሞቲቬሽን ወይም የውሸት ተስፋ ብቻ የምትፈልጉ ከሆነ ይህ ቻናል ለእናንተ አይደለም። ነገር ግን የሚከብድ ቢሆንም እውነቱን መስማት የምትፈልጉ ከሆነ ቢዝነስ ለመጀመር ቁርጠኛ ከሆናችሁ አብራችን ቆዩ። ዛሬ ብዙዎች በጣም የሚከራከሩበትን አንድ አከራካሪ ሀሳብ ይዤላችሁ መጥቻለሁ። እስኪ አስቡት 500 ሺህ ብር ወይም ደግሞ ሌላ ካፒታል ፊክስድ የሆነ ካፒታል እጃችሁ ላይ ያለ እንበል። እቃ ገዝታችሁ ሀገር ውስጥ ትሸጣላችሁ፣ ወዲያው ብር ታገኛላችሁ፣ በሰላም ትተኛላችሁ፣ ወይስ ኤክስፖርት ጀምራላችሁ? የባንክ ፕሮሰስ፣ የዶክመንት ፕሮሰስ፣ ዲሌይ እንዲሁም ሌሎች ችግሮችን ትጋፈጣላችሁ። ከዛ ደግሞ ዶላርን በተስፋ ትጠብቃላችሁ። ይሄ ኢትዮጵያ ውስጥ እውነት ለመናገር የቢዝነስ ጥያቄ ብቻ አይደለም፣ በተለይ ለጀማሪዎች የመኖርና ያለመኖር ውሳኔ ነው። ንግድ ላይ ኤክስፔሪንስ የሌላችሁ ሰዎች፣ ሊሚትድ ካፒታል ያላችሁ እንዲሁም ቶሎ ቢዝነስ መጀመር የምትፈልጉ ሰዎች ይህን ቪዲዮ እንድታዩት መክራችኋለሁ። ብዙዎቻችን ብዙ ቦታ ከማንሰጠው የሀገር ውስጥ ንግድ ወይም ደግሞ ሎካል ሴሊንግ እንጀምር። ሎካል ሴሊንግ ምን ጥቅሞች አሉት? የመጀመሪያው ፈጣን የገንዘብ ዝውውር ወይም ፋስት ካሽ ፍሎ ነው። ለምሳሌ ከክፍለ ሀገር እቃ ተረክባችሁ መርካቶ ብትሸጡ ዛሬ ለሸጣችሁት እቃ ዛሬውኑ ብራችሁ ማግኘት ትችላላችሁ። የባንክ ሰነድ ወይም ሌሎች ፕሮሰሶች የሉትም፣ ወይም ደግሞ ዶላር አትጠብቁም። እጃችሁ ላይ ባለው ገንዘብ ገዝታችሁ እስከ ትርፋችሁ ወዲያው ማግኘት ትችላላችሁ። የሚቀጥለውንም ስራ በዛው ፍጥነት ማስኬድ ትችላላችሁ። ሁለተኛው በጣም ዝቅተኛ ሪስክ ወይም ደግሞ ስጋት ነው ያለው። እቃችሁ መንገድ ላይ የመቅረት ወይም ሰነድ ተሳስቷል ተብሎ የመታገድ እድሉ ዝቅተኛ ነው። ኦልሞስት ዜሮ ሪስክ ነው። ኤክስፖርት ላይ ያየናቸው ሪስኮች የኳሊቲ ችግር፣ የሰነድ መሳሳት፣ ፖርት ላይ የሚያጋጥሟችሁ ዲሌይ እና ሌሎች አላስፈላጊ ወጪዎች እዚህ ሎካል ሴሊንግ ላይ አያጋጥሟችሁም። ስለዚህ ከኤክስፖርት አንጻር በጣም ሎ ሪስክ ነው። ሶስተኛው ደግሞ ኦልሬዲ የምታውቁት ገበያ ነው ወይም ማርኬቱን በደንብ ታውቁታላችሁ። ገዢው ወይም ባየሩ ማን እንደሆነ ታውቃላችሁ። በአብዛኛው የሚሆነው ኢትዮጵያዊ ነው። ባህሉን ታውቃላችሁ። እንዴት ኔጎሽት ማድረግ እንዳለባችሁ ታውቃላችሁ። ዋጋው ምን እንደሆነ፣ የት መሸጥ እንዳለባችሁ ፊዚካሊ ኢቨን ታውቃላችሁ። ይሄ ደግሞ አንደኛ ኮንፊደንስ ሰጣችኋል። ሁለተኛ ችግር እንኳን ቢፈጠር በቀላሉ ኔጎሽት አድርጋችሁ እንድትፈቱት ያስችላችኋል። ሎካል ሴሊንግ ላይ አንድ ግን መራራ እውነት አለ። አገር ውስጥ ስትሰሩ ወይም ስትነግዱ ትርፋችሁ የሚሆነው በብር ነው። ብር ደግሞ በየአመቱ የመግዛት አቅሙ እየቀነሰ ነው። ኢትዮጵያ ውስጥ ከመጣው ሪፎርም በኋላ $1 ስንት ብር እንደሆነ ሁላችሁም ታውቃላችሁ። ትርፍ አገኘሁ ብላችሁ ታስባላችሁ። ነገር ግን ካፒታላችሁ በዝግታ እያሽቆለቆለ ሊሄድ ይችላል። በየጊዜው የምታገኙትም ትርፍ እንደዚሁ ከኢንፍሌሽን ጋር ሲስተያይ ቫሊዩ በጣም የወረደ ነው የሚሆነው። ለዚህ ነው ሎካል ሴሊንግን ለሎንግ ተርም ፕላን መያዝ በጣም አስቸጋሪ የሚያደርገው። በአንጻሩ ደግሞ እስኪ ኤክስፖርትን እንመልከት። ኤክስፖርትን እንግዲህ ሁሉም ሰው የሚመኘው ሴክተር ነው፣ ምክንያቱም ጥቅሙን እንደምታውቁት ግልጽ ስለሆነ። እዚህ ላይ ልብ እንድትሉልኝ የምፈልገው ዛሬ የምናወራው ጀነራሊ ስለ ኤክስፖርት ነው። በባለፈው ቪዲዮ ስፔሲፊክሊ በስሞል ካፒታል ስለሚጀመር ኤክስፖርት ወይም ስሞል ቮሉም ኤክስፖርት ነበር ያወራ ነው። በዚህ ቪዲዮ ላይ ግን ኤክስፖርት ስንል ስሞል ቮሉምን ላርጅ ቮሊዩም የሚያጠቃልል ኮንሰፕት ነው። እስኪ በቀጥታ ኤክስፖርት ያለውን ጥቅም እንመልከት። የመጀመሪያው የዶላር ኃይል ወይም ደግሞ ፓወር ነው። ዶላር ካፒታላችሁን ወይም ደግሞ ንብረታችሁን ከኢንፍሌሽን ወይም ደግሞ ከዋጋ ንረት ይጠብቅላችኋል። ይህ ማለት ኢንፍሌሽን ሲጨምር ወይም ደግሞ የዋጋ ንረት ሲጨምር የእናንተ ካፒታል ወይም ደግሞ ገቢ አይቀንስም ማለት ነው። ምክንያቱም እብን እያረጋችሁ ያላችሁት በዶላር እንጂ በብር አይደለም። ሁለተኛው ደግሞ ለማደግ በጣም ሰፊ እድል አላችሁ። እንደምታውቁት የሀገር ውስጥ ገበያ ገደብ አለው ወይም ጣሪያ አለው። የውጭ ሀገር ገበያ ግን ምንም አይነት ገደብ የለውም። በጣም ብዙ ኦፖርቹኒቲ አላችሁ። ኢንተርናሽናል ማርኬት ነው። በጣም ብዙ ኦፕን ማርኬቶች አሉ። የፈለጋችሁትን ማርኬት ኤክስፕሎር እያደረጋችሁ መቀላቀል ትችላላችሁ። ይህ ደግሞ ለማደግ አንሊሚትድ ኦፖርቹኒቲ ይሰጣቸዋል። ነገር ግን ኤክስፖርትም ላይ አንዳንድ እውነታዎችን መፈተሽ አለብን።
ኤክስፖርት በሶሻል ሚዲያ ላይ እንደሚወራው ብቻ ቀላል አይደለም። ክፍያ ለማግኘት ለምሳሌ ኤክስፖርት ካረጋችሁ በኋላ ከ3 ወር እስከ 6 ወር ሊፈጅባችሁ ይችላል ዶላሩ ወደ እናንተ ሪቴንሽን አካውንት እስከሚገባ። አንድ የሰነድ ስህተት ካለባችሁ ደግሞ ብራችሁ ለረጅም ጊዜ ባንክ ውስጥ ሊቆይ ይችላል። ጥራቱን ያልጠበቀ ምርት ኤክስፖርት ካደረጋችሁ ደግሞ እቃችሁ በባየሩ ሪጀክት ይደረጋል። ይህም ወደ ሌላ ኪሳራ ውስጥ ይዟችሁ ሊገባ ይችላል። ለሰርቫይቫል በሚያስፈልጋችሁ ገንዘብ ኤክስፖርት የምትጀምሩ ከሆነ ቁማር እየተጫወታችሁ ነው። ታዲያ ለጀማሪ የትኛው ይሻላል ካላችሁን የኔን መልስ ልንገራችሁ። ከዚህ በፊት ኤክስፖርት ሰርታችሁ የማታውቁ ከሆነ ወይም ደግሞ ምንም አይነት የንግድ ኤክስፔሪንስ ከሌላችሁ በጥሞና አድምጡ። ለህልውና ወይም ደግሞ ለኑሮ ወይም ደግሞ ለሰርቫይቫል የሚሆን ፈጣን ገንዘብ ካስፈልጋችሁ በሀገር ውስጥ ንግድ ጀምሩ። ምክንያቱም ከላይ እንዳልኳችሁ አንደኛ መልሳችሁ ገንዘባችሁን ታገኛላችሁ። ሮቴት እያረጋችሁ እሱን ትርፍ ማግኘት ትችላላችሁ። ለሎንግ ተርም እንኳን ባይሆን ለሰርቫይቫል ወይም ደግሞ የየዕለት ወጫችሁን ከበር ማድረግ ትችላላችሁ ማለት ነው። በሀገር ውስጥ ንግድ መጀመር ብዙ ጥቅሞች አሉት። ለምሳሌ መጀመሪያው ሎንግ ተርም ኤክስፖርት የምታስቡ ሰዎች አንደኛ የመረጣችሁትን ፕሮዳክት ለመረዳት፣ ሁለተኛ ሶርሲንግን በትክክል ኤክስፔሪንስ ለማድረግ፣ ሶስተኛው ደግሞ ሾርት ተርም እጃችሁ ላይ ያለውን ካፒታል በተወሰነ መንገድ ለማሳደግ ያግዛችኋል። ሌላው ደግሞ ትዕግስት፣ ዲሲፕሊንና ትርፍ ካፒታል ካላችሁ ለኤክስፖርት ተዘጋጁ። ኤክስፖርት ላይ እንደነገርኳችሁ ፋስት ካሽ ወይም መኒ የለም። ኤክስፖርት አድርጋችሁ ገንዘብ የምትቀበሉት ከወራት በኋላ ነው። ስለዚህ እሱን በትዕግስት መጠበቅ ከቻላችሁ፣ ይሄ ዲሲፕሊን አለኝ ብላችሁ የምታስቡ ከሆነ እንዲሁም ቢዮንድ ሰርቫይቫል ትርፍ የሆነ ካፒታል ካላችሁ ኤክስፖርት ለመጀመር መዘጋጀት ትችላላችሁ። ብልህ ጀማሪዎች ሁለቱንም ያደርጋሉ። በሀገር ውስጥ ንግድ ህልውናችሁን ያረጋግጣሉ፣ ጎን ለጎን ደግሞ ለኤክስፖርት ራሳችሁን ያዘጋጃሉ። ኤክስፖርት አቋራጭ መንገድ ሳይሆን ሂደት ነው። ብዙ ኤክስፖርተሮች የሚከስሩት እቃውን ከላኩ በኋላ ሳይሆን ከመላካቸው በፊት ባሉ ስህተቶች ነው። ለዚህ ነው የሰነድ የጥራትና የገዢዎችን ስጋት የሚዳስስ የመጀመሪያ ጉዞ መመሪያ ወይም ፈርስት ሺፕመንት ሰርቫይቫል ቼክሊስት ያዘጋጀሁት። በቴሌግራም ቻናላችን በነፃ ማግኘት ትችላላችሁ። አሁን የእናንተን ሀሳብ መስማት እፈልጋለሁ። ዛሬ በኢትዮጵያ ቢዝነስ ብትጀምሩ ወይም ደግሞ ለመጀመር ብታስቡ የትኛውን ትመርጣላችሁ? ሀገር ውስጥ ቲም ሎካል ወይስ ኤክስፖርት ቲም ኤክስፖርት? ለምን? ኮሜንት ላይ እስኪ እናወራበት። መከራከር ይቻላል፣ መከባበር ግን ግዴታ ነው። ባለፈው በጠየቃችን መሰረት ለኤክስፖርት አንድ ለጀማሪዎች የሚሆን ቪዲዮ ወይም ደግሞ ዶክመንት አዘጋጅላችኋለሁ። እስከዛው ግን እንደዚህ በየሳምንቱ ጠቃሚ መረጃዎችን ወደ እናንተ እናደርሳለን። ፎሎው፣ ላይክ፣ ኮፒ ሊንክ እና ሼር ማድረግ አትርሱ።